የሰው ሚስት ሲያማግጥ ታሰረ። ቱርካን ከዳች። ካርታል ራሱን ለማጥፋት ሞከረ። ዲያብሎስ አፈረ። ዳሪያና ሳዴቅ ታረቁ። ቱርካን ሶመርን አግቶ ካስቀመጠበት ቦታ አታላው ልትሄድ ስትል አናቱን በብረት መታው። ደሙ እየወረደ ቢያሳዝናት ትመለሳለች። ለካርታል ሴቪ ላይ ሚስቱ ቱርካንን ያገተበት ቦታ ነግራው ካርታል ቦታው ላይ ደርሷል። ቆይ ምን አድርገኝ ነው? መሄድ አልቻልኩም። መሄድ አልችልም። ሶመር ደህና ነህ? እባክህ ንቃ ሶመር። እባክህ ይቅር በለኝ ሶመር፣ ይቅርታ አድርግልኝ። ከሚባለው በላይ አፈቅርሃለሁ። ይቅር በለኝ። አፈቅርሃለሁ። እወድሃለሁ። ይቅር በለኝ። እወድሃለሁ። እርግጠኛ ነሽ ወይ ብዬሽ ነበረ ቱርካን። ያለበለዚያ አንቺም እኔም ሶመርም እንደምንጠፋፋ አስጠንቅቄሽ ነበረ። ሁላችንንም አጠፋፋሽን ቱርካን። እኔንም ተጠቀምሽብኝ። ለአንቺ ባለኝ ስሜት ተጫወትሽብኝ። ቱርካንን ተዋት እና እኔን ግደለኝ። ቱርካን እንዳትነካት። ለአንቺ አይገባሽም ቱርካን። አትረቢም፣ ጥቅመ ቢስ። ካርታል እባክህ ጠብቀኝ። ካርታል ቆም እባክህ። ይቅር በለኝ እባክህ ይቅርታ አድርግልኝ እባክህ። እንዲፈጠር አልፈልግም ነበረ። እባክህ ይቅርታ፣ የሆነ ነገር በለኝ። ጥሩ፣ እንግዲያውስ በደንብ አድርጭ። ቱርካን ምን ብሎሽ ነው? ቱርካን ንገሪ፣ ምን ብሎሽ ነው? አይ ምንም። እየዋሸሽ ነው ቱርካን፣ ንገሪ። አፈቅርሃለሁ ሶመር፣ አፈቅርሃለሁ። ለምን አስፈለገ ቱርካን? ለምን አገባሽኝ? እሱን እንደምታፈቅሪው ከሆነ እኔን ለምን አገባሽኝ? ሄሎ፣ ክስ መመስረት እፈልጋለሁ። በጣም ጥሩ፣ ክሱን አዘጋጅ ጠበቃ፣ እና ፍርድ ቤቱን አስቀጥር፣ እና ዳፍኒ በዛው ቀን በአባቷ በሶመር መጠራት ትጀምራለች። በጣም ጥሩ ጠበቃ። ጃን ምንድነው? ተረጋጊ እንጂ የምን ክስ ነው? ያቺ ቱርካን ዳፍኒን በካርታል ስም ነው እንድትጠራ እስከዛሬ ድረስ እያደረገቻት ያለችው። አሁንስ ላብድ ነው። ያቺን ቱርካንን አልለቃትም፣ እገላታለሁ። ተረጋጊ ሩቻን፣ ነይ እስኪ አረፍ በይ። ቱርካን እንዴት ቆይ የልጁ አባት በሕይወት እያለ እንዴት እንደዚህ አይነት ነገር ታደርጋለች? ሁሉም ስህተቶች ካሁን በኋላ መታከም አለባቸው። በቃ ተረጋጊ አንቺ። ሂጂ ብዬሽ ነበረ፣ በሩን ከፍቼልሽ ነበረ፣ ግን አንቺ እኔን መርጠሻል። ስህተት ዘርቻለሁ ሶመር። ቱርካን አስፈራርቶች ነው አይደለም? ያይም አይረባ አይደለም። እባክህ አትሂድ ሶመር፣ ይሄ አይገባውም። እባክህ ካርታል በጣም ጥሩ ሰው ነበር ሶመር። አሁንም ትከራከሪለታለሽ ቱርካን? ያንም አይረባ ተይውና ራስሽን መውቀስሽን አቁሚ። በቃሽ። ነይ አሁን ከዚህ እንሂድና ካርታልን ትፈጪዋለሽ። አዲስ ህይወት አብረን እንጀምራለን። አብረን ሁለታችንም። ልቀቀኝ። ምን እያልክ ነው ሶመር? ከዚህ ሁሉ ነገር በኋላ እንደ አዲስ ህይወትን መጀመር ያን ያህል ቀላል ነው? አንችልም። በፍጹም ደስተኛ ልንሆን አንችልም። ስለዚህ ያ ሁሉ እወድሃለሁ፣ አፈቅርሃለሁ ጋጋታ ውሸት ነበር ማለት ነው? መልሽልኝ ቱርካን። ምን እየሆንሽ ነው? ያ ሰው አስፈራርቶሻል አይደለ? ቅድም ፊትሽ እንደዚህ አልነበረም ቱርካን። አስፈራርቶሽ ነው? ንገሪኝ ቱርካን እባክሽ መልሽልኝ። ንገሪኝ እኮ እያልኩሽ ነው። አስፈራርቶሽ ነው ወይ? ንገሪኝ። አቤት መርማሪ፣ ችግር አለ እንዴ? ሶመር ኮርማን ከእኛ ጋር ወደ ጣቢያ መምጣት አለብህ። ምን ነው? ለምን? እሱን ጣቢያ ስደርስ ትረዳለህ። እሰሩት። ለዚህ ነው አይደል እስካሁን ድረስ አብረሽኝ እዚህ የቆየሽው ቱርካን? ይሄ ከካርታል ጋር ሆናችሁ ያቀዳችሁት እቅዳችሁ ነው አይደለም ቱርካን? ወይዘሮ ቱርካን አንቺም ከኛ ጋር መምጣት አለብሽ። እባክህ ተራመዳቱ። ዶኑሽና ሰርዳር የሶመርና የቱርካንን ልጅ ዳፍኒን አንድ ቦታ ወስደው እየጋበዟት ነው። በእሷ ቤት አባቷ ስለሆነው ስለ ካርታል እየነገረቻቸው ካርታል ይመጣል። ትንሽ አዝናነቻት መልሳታለሁ ብሎ ዳፍኒን ይዟት ይሄዳል። የፋቲ ሚስት ምን ቅርቅር እያለች ወደ ቤት ትገባለች። 26 ቤት 33 26 የሚያልቅ ቁጥር። አዋዋ ሙሉ ስሟ ልትነግረኝ ትችላለህ? ከማን ጋር እያወራ ነው ልጄ? ኦዛይ አንተ ልጄ? ዶኑሽ ካሌንደር። ኦኬ እሺ አመሰግናለሁ። ማናት ዶኑሽ? ገና እኮ 3ኛ ቀናችን ነው እዚያ ይባሊክ። እንዴት እንዲህ ከመጣን? ቆይ እንዴት ተዋወቅካ? አንቺ አታውቂያትም እማዬ፣ ጓደኛዬ ናት አልኩሽ። በቃ ልጄ ሌላ አይነት ስህተት በድጋሚ ከሰራ ግን ኡፍ እማዬ ተይኝ።
አያነሳም፣ ካርታል አያነሳም። በቃ ዳፍኒን ይዟት ጠፍቷል። አሁን ላባዬ ምን ልለው ነው? ሰርዳር የማይታወቅ ቁጥር ተደውለ። ሄሎ ወንድሜ ካርታል። ሰላም፣ ኡዛይ ነኝ። ኡዛይ ማን ልበል? ይቅርታ የፖስታ ቤቱ ኡዛይ። ስልክሽን እንደውም አልሰጥም ብለሽ ግግም ያልኩት ማን ነው? አይ ማንም። ካርታል ዳፍኒን ይዟት እየሄደ ነው። እርሷ ተኝታለች። አይኗን እያያት ያለቅሳል። በቃ ሟች ልጁ ናት ትዝ የምትለው። እሺ ሶመር ኮርማን፣ ቱርካን ኮክሳል፣ ዝግጁ ከሆንሽ ባልሽ ላቀረበው ክስ ማብራሪያና ማረጋገጫ ልትሰጪን ትችያለሽ? በጣም ጥሩ ቱርካን፣ በጣም ቆንጆ፣ በጣም ምርጥ ወጥመድ ነው። ከባልሽ ጋር ነው ያደረጋችሁት አይደለም? በያ ንገሪያቸው። ሰው ከሆንሽ የፈለግሽውን ሳይሆን እውነታውን ንገሪያቸው። እንደምታፈቅሪኝ ከዛ ቦታ መውጣት እንዳልፈለግሽ ለኮሚሽነሩ ንገሪው። ወይዘሮ ቱርካን፣ ሶመር አግቶሻል ወይስ አላገተሽም? ለአንቺ ባለኝ ስሜትና ክብር ተጠቅመሽ ተጫወትሽብኝ። ግን ከዚህ በኋላ ከሶመር ጋር አንቺም ደስተኛ አትሆኝም ቱርካን፣ አልፈቅድላችሁም። አይ አሻፈረኝ የምትይ ከሆነ ደግሞ አንዳችን እስር ቤት አንዳችን መቃብር እንወርዳለን። አሁን የምልሽን የማታደርጊ ከሆነ ሶመርን እገለዋለሁ። ያ እንዲሆን የምትፈልጊ ከሆነ አብረሽ። አይ እዛ ቤት በግድ አግቶኝ ነው የወሰደኝ። ቱርካን አትዋሽ እንጂ በሩን ከፍቼልሽ ሂጂ ብዬሽ እኮ ነበረ። ከዛ ባልሽ መጣ እንጂ ግን ለካ ለኔ ወጥመድ ነበር ታዘጋጁልኝ የከረማችሁት። ተሳፍሬያለሽ። እስስት ነሽ፣ እስስት። ይበቃል አቶ ሶመር። በል አቶ ሶመርን ወደ እስር ቤት ውሰደው። እርግጠኛ ነሽ ግን ወይዘሮ ቱርካን አቶ ሶመር ላይ ክስ መመስረት ትፈልጊያለሽ? አግቶሻል? አቶ ሶመር ልጅ ታስሯል። ምን? ማን ነው? ምን ተፈጥሮ ነው? ዛር ንገረኝ። ሶመርን አስሮታል። ምን? ልጄ ልታጠፋው ነው? ይቺ የተረገመች ቆርጣ የተነሳችው። አጠፋታለሁ። ቱርካን አለቅሽም። ምንድን ያደረግሽው? ዶኑሽ ምንድን ያደረግሽው? አሁን እንዴት ብዬ ምንድን ነው የምላት? ወዴትስ ምን ወዴት ወሰዳት ይባላልሽ? አሁን ምንድን ነው የሚደረገው? ኧረ እባካችሁ ተረጋጉ። ካርታል ዳፍ ምንም ቢፈጠር አይጎዳትም። በጣም ይወዳታል። ተረጋጉ እስኪ። አንቺ ምን ልትሰሪ መጣሽ? የሥራሽን ውጤት ለማየት ነው የመጣሽው? እንኳን ደስ አለሽ። ይኸው ተመልከቺ። አሁን እዚህ ነው ያለሁት። ያው ሰው ላደረገው መጥፎ ነገር ሁሉ ዋጋ መክፈሉ አይቀርም አይደል? እዚህ እንዳለው አልቀርም ቱርካን። ግን እኔ አንቺን ብሆን የልጄ እናት ላይ ይህንን አላደርግም። አሁን ሂጂ፣ ውጪ፣ ውጪልኝ፣ ሂጂ፣ ውጪ ከዚህ። ካርታል ሶመርን ከሶ ፍርድ ቤት የሚገትርበትን ክስ ፈርሞ ነይ እንሂድ ቱርካን ውዴ፣ ነይ የኔ ውድ። አንቺ የማትረቢ ዋጋ ቢስ እገልሻለሁ። ልጄን እዛ እንዳታሰርሽብኝ አትቀሪም። ታሳፍሪያለሽ። ማፈር ያለብሽ አንቺ ነሽ ወይዘሮ ሩቻ። ምን አፍጥተኛለህ? ሶመርስ የት ሊሆን ይችላል? ክስ መሰረትሽበት አይደለም? አጠፋሻለሁ። ምን አለሽ? በእኝ ሩቻን አይደለሁኝም። አንተስ ቆይ ማን ስለሆንክ ነው ልጄ ላይ ክስ የምትመሰርትበት? ልጄን እዚህ እንዲሆን ያደረጋችሁትን በሙሉ አልለቃችሁም። ዋጋ አስከፍላችኋለሁ ነው የምላችሁ። እመኑኝ፣ ዋጋ አስከፍላላችሁ። እኔ ሩቻ ነው እባክሽ። ነይ በቃ ተረጋጊ። ነይ ንግባ። ነይ ለራስሽ ጠበቃ ፈልጊ። ሰማሽኝ? ፍቺ እናደርጋለን። ምሽት ላይ ማገት ወንጀል ነው አቶ ዛር። ግን ኮሚሽነር ቱርካን እኮ የሶመር የቀድሞ ሚስቱ ናት። በዛ ላይ የልጁ እናት ናት። ካርታል ደግሞ የሁለቱም የሥራ አጋር፣ በዛ ላይ ጓደኛቸው ነው። ሶመርን ያለ አግባብ ነው እዚህ ያሰራችሁት። እባካችሁ ልቀቁት። ቆይ ልጄን ያልገባኝ እንዴት ጅል ትሆንላችኋለህ? ቱርካን ብትወድ ኖሮ ካርታልን አታገባውም ነበረ። አሁን የድሮዋ ቱርካን አይደለችም። አሁን ቱርካን ጠላታችን ናት። በቃሽ ማየ፣ ይበቃሻል። እያደረግኩ ያለሁትን ነገር በደንብ አውቃለሁ። አታውቅም ልጄ፣ ምንም አታውቅም። የዳፍኔ አባት ስም በካርታል ስም ነው የተመዘገበው። ካርታል ኮክሳል ነው ሕጋዊ አባቱ። እንግዲህ ቱርካን የምትከራከርላት እንዲያለች እባብ ናት። እንግዲህ እማዬ ምን እያልሽ ነው? አለ የተባለ ጠበቃ ፈልጊልኝ። ለእኔ አይደለም ለዳፍኔ። ሁለቱም እኔን እዚህ ወርውረው ከዚህ ልጄን ይዘውብኝ ሊሄዱ ነው። ግን እኛ ደግሞ እንቀድማቸዋለን። ልክ ዳፍኔን ስወስድባት ያኔ ቱርካን ምን እንዳደረገች ትረዳለች። ወይኔ ቱርካን መጣች። እኔ ከፍትላታለሁ። ቱርካን ልጄ እንዴት ነሽ? ወይኔ ጉድ ሆነናል። ዳፍኔን ካርታል ወስዷታል። ምን? ቱርካን ቆይ ልጄ ጠብቅኝ እንጂ። ቱርካን ልጄ ቆይ ተረጋጊ እባክሽ። በእግርሽ የት ድረስ ትሄጃለሽ? ነይ እንጂ እኔ በመኪና ልውሰድሽ። ነይ ተረጋጊ እባክሽ ልጄ። ይቅር በይኝ ልጄ፣ ቃሌን መጠበቅ አልቻልኩም። አንቺንም እናትሽንም ወዳችኋለሁ ዳፍኔ። አልሆነም ግን አባትሽ ካርታል ግን ሁሌም ከጎንሽ ነው። እሺ እኔን ከፈለግሽኝ ሁሌም ከጎንሽ ሆናለሁ። በእርግጠኝነት ካርታል ዳፍኔን ስለሚወዳት አይጎዳትም አባዬ። እኔም ምንም ሊገባኝ አልቻለም። ሄሎ አቶ ሳዲቅ፣ አቶ ካርታልና ዳፍኔ የወይዘሮ ቱርካን ቤት ውስጥ ናቸው። አሁን አይቻቸው ነበረ።
እሺ ልጄ፣ በቃ ወደዛው እየሄድን ነው። አባዬ ምንድነው? ምን ተፈጠረ? ወይዘሮ ቱርካን ጠበቃ እየፈለገች ነው፣ ካርታል ልትፈታው። ስለዚህ አሁን እኔ በቅርበት ስለ ጉዳዩ የተከታተልኩኝ ነው። እኮ ቱርካን ካርታን ልትፈታው ነው? አዎ። ስለዚህ የራሳችንን ጠበቃ ልከን የምንፈልገውን ነገር በሙሉ ማድረግ እንችላለን። ይሄ ጥሩ አጋጣሚ ይመስለኛል። ወይዘሮ ሩቻን፣ እኔ ነገርኩ፣ የማንም ደጋፊ አይደለሁም፣ ግን ወንድሜ ሶመር እህቴ ቱርካንን አሳፍሯታል። አባዬ እባክህ፣ በቃ አንተ እዚህ አትሁን፣ ሂድ እባክህ፣ ደክሞሃል። እቤት ግባና አረፍ በልሽ። እቤት ውስጥ ስለሆኑ ምንም ችግር የለውም። ሁሌም ቢሆን ግን እኔ አባትሽ ከጎንሽ እንዳለው አትርሺሽ ልጄ። በፍጹም ብቸኝነት እንዳይሰማሽ። አባትሽ አልሞተም፣ ብቻሽን አይደለሽም የኔ ልጅ። አመሰግናለሁ አባዬ። ቱርካን እንደገባች ሳዲቅ የሚሄድ አስመስሎ ልጁን እዛው ሲጠብቃት ያድራል። ቱርካን ቤት ውስጥ ስትገባ ዳፍኒን ተኝታ ታገኛታለች። የፈለኩትን ማድረግ እንደምችል አየሽ አይደል? ህጋዊ አባቷ እኔ ነኝ። ስለዚህ ልጄንም ልትሰርቀኝ ትችላለህ አይደለ? እያስፈራራኝ ነው። አትጩሂ ያልኩሽ። ልጅቷ ተኝታለች። አንቺን ማገዜ፣ አንቺንና ዳፍኒን መርዳቴና ሁለታችሁን መውደዴ ነው ለዚህ ክህደት ያበቃሽ። ሶመርን መርሳት አልቻልሽም። ስለዚህ እኔ ምንም አላደርግልሽም። አይ ካርታል እወድሃለሁ ቱርካን። ሁሉም ሰው ይወደኛል፣ ምክንያቱም እኔ ጥሩ ሰው ስለሆንኩ አይደለም። ግን መሆን አልነበረብኝም ነበረ። እንግዲህ ነገ ፍርድ ቤት እንገናኛለን። ሶመር ግን ዋጋውን እዛ ሆኖ ይቀበላል። የምፈታሽ በዚህ ቅድመ ሁኔታ ብቻ ነው። የሶመርን ክስ አታነሽለትም፣ ያለበለዚያ ስምምነታችንን እርሹ። ሶመር የእኔ ውዴ ልጅ አባትሽ ለሥራ ውጣ ብሎ ነው። እሺ ይመጣል። አንቺ ደግሞ ትተኛለሽ አይደለ? እምቢ። አባዬን እምቢ አምጪልኝ። ደግሞ ተኝቼ ስነሳ ከመጣልኝ ይኸው በቶሎ ቢነጋ። ሩቻን ዳሪያን ልክ እንደ ሚኔ እህትሽ ከመሆኗ በፊት እኛን መጋፈጧን መጉዳቷን ታቁም ትላታለች። ሚኔ ከዓመታት በኋላ የእናቷ ቤት መታ ታንኳኳለች። እማዬ ተመልከቺ፣ ደህና ሁኚ። እዚህ ለምን መጣሽ? አምልጬ እኮ አይደለም። ከሐኪሞቼ ካላመንሽኝ የሐኪሞች ቡድን ሰርተፍኬት ላሳይሽ እችላለሁ። አሁን መድኃኒቴ በሚገባ እየወሰድኩኝ ነው። ተሽሎኛል፣ ደህና ሆኛለሁ። እባክሽ ከፈለግሽ ሄደን በድጋሚ መመርመር እንችላለን። እማዬ እባክሽ መሄጃ የለኝም፣ በሩን ክፈችልኝ። አልችልም፣ ሂጂ ከዚህ ሚኔ። አባትሽ እንዳናገርኩሽ እንኳን ከሰማ ይገለኛል። እባክሽ የራስሽን ሕይወት መርጠሻል፣ በሰላም እንኑርበት። ከዚህ ሂጂ፣ ከዚህ ነው የፈለግሽበት ኑሪ፣ እንደፈለግሽኝ። በቃ ከዚህ ሂጂ። እማዬ እባክሽ እማዬ፣ እናቴ ይቅር በይኝ እባክሽ ላደረግኩት ነገር በሙሉ እኮ ዋጋ ከፍያለሁ። እባክሽ እማዬ በሩን ክፈችልኝ እማዬ። ሶመር በህልሙ ቱርካን እጇን ታስራ መታ ይቅርታ ስትጠይቀው ይመለከታል። እባክህ አቶ ካርታል፣ እባክህ ተረጋጋ፣ እባክህ ከዚህ በላ ትጠጣ፣ እባክህ ራስን እየጎዳህ ነው። ካርታል በንዴት ዳፍኒን አሰብ አድርጎ ስሜቱን መቆጣጠር አቅቶት መጠጥ የያዙትን ሁለቱን ብርጭቆዎች እጆች በመዳፉ መጥቶ ከጠረጴዛው ጋር ሲያላትመው መጠጥ ቤት ውስጥ የነበሩ ሰዎች በሙሉ የፍንዳታ ያክል የተሰማውን ከካርታል ጩኸት ጋር ወደ ተሰበረው ብርጭቆ ይመለከታሉ። ጠረጴዛው ላይ የካርታል ደም እንደ ጅረት ይፈሳል። ካርታል በንዴት ወጥቶ ይሄዳል። የግል ጸሐፊው በሩጫ ትከተለዋለች፣ ግን ልደርስበት አልቻለችም። ካርታል በደም እጁ እየነዳ የመኪናው መሪም ደም በደም ሆኗል። መኪናውን በፍጥነት እየነዳ ከአንድ የዘንባባ ትልቅ ግንድ ጋር ሊላተም ሲል አባዬ ተው ምናቡ ትለዋለች። ራሱን ከማጥፋት በዳፍኒ ምክንያት ተው። የመዳኑ ምክንያት ዳፍኒ ሆነች። ጠዋት ላይ አባት ሳዲቂ ቱርካን በር ላይ ሲጠብቃት አድሯል። ዶኑሽና ዳሪያ እህቶቿ ጋር ሲመጡ ያገኙታል። ተመልከቺ ዶኑሽ፣ አባዬ እዚህ ነው። አዎ እህታችንን ሲጠብቃት ነው ያደረው። በቃ አንቺ አውሪው እሺ፣ እኔ እስከዛ ድረስ እዛ እጠብቅሻለሁ። አባዬ ሌሊቱን ሙሉ እዚህ ነበርክ አይደል? አዎ ችግር የለውም ልጆች፣ እናንተ እህታችሁ ጋር ሁኑ እሺ። ብቻዋን አትተዋት። በቃ እኔ ወደ ቤት ልሂድ። ዳሪያ ልጄ። አባዬ ይቅርታ አደረግክልኝ አባዬ? አዎ ይቅር ብዬሻለሁ ብዷ ልጄ። ኡፍ የእኔ ተወዳጅ ልጆች፣ እንዴት እንደምወዳችሁ እኮ። እኔ በሕይወት እስካለሁ ሁሌም ቢሆን ከእናንተ ጎን ነኝ።